በአሁን ጊዜ እንደሚታወቀው ፋይል አንድሮይድ 16 የመጫን ሂደት ላይ እንገኛለን። በጣም ብዙ ስልኮች ዴድ ቡት እየሆነብን ነው። ይህን ዴድ ቡት የምንከላከልባቸው ፍላሽ ሪድ ራይት የሚያደርግበት ስፒድ አድስለው ፕሊስ ዌይት ብሎ እዚህ ጋር ኤፒዩን ሲያስገባ በጣም ሰዓት ይፈጃል እና ይሄ ማለት በኋላም ላይ ወደ ስልኩ ሲጽፈው የዚህ ፋይል ኤክስቴንሽን እንደዚሁ ችግር ሊፈጥር ስለሚችል ያንን ፊክስ ማድረግ ይኖርብናል። ያስችላል። ቀላል ትሪክ አሳያችኋለሁ። ኔም ዩቲሊቲ የሚል ሶፍትዌር ሰርች አድርጋችሁ ዳውንሎድ ታደርጋላችሁ፣ ይጭኑታላችሁ። ኋላ ፋይላችን ላይ እንገባለን። እዚህ ጋር ሪኔም በልክ እዚህ ጫፍ ላይ እንመጣና ኤክስቴንሽን የሚለው ሶፍትዌሩ ላይ በዚህ ላይ በጣም ለኦዲን ተስማሚ የሆነውን ኤክስቴንሽን እንጽፍለታለን። እሱ ምንድነው ታር እዚህ ጋር እንመጣና ሁሉንም ሰሌክት አለን። ሪኔም ኦኬ እንለዋለን። የስ ቱ ኦል ታር ኤክስቴንሽን። ይሄ ታር ኤክስቴንሽን ደግሞ ሪድ ራይት ስፒዱ በጣም ከፍተኛ ስለሆነ ለኦዲን ምቹ ወደሆነ ወደዚህ ፎርም እንቀይረዋለን። በኋላ ኦዲናችንን እናወጣና የሚያደርግበት ስፒድ ኤፒዩን ሉክ ኢን ሰከንድ ሰርች እያለ ሁሉ ይቆይ የነበረውን ስፒድ በሚገርም በዚህ ትሪክ እናስተካክላለን። እዚህ ሪፓርቲሽን እንዳያረግ ማድረግ ደግሞ ለመከላከል እዚህ ሲኤስሲ የሚለው ፋይል ውስጥ ሁል ጊዜ መጠቀም ያለብን ለአፕግሬድ ሆም ሲኤስሲ የሚለውን ነው። ኖርማል ሲኤስሲውን ካረግን ፓርቲሽን ቴብሉን ወይም ፒአይቲውንም አድ አድርጎ ፍላሽ ስለሚያደርግ የስልክ ዴድ ቡት የመሆን እድሉ በጣም ከፍተኛ ነው። የሚገርም ፍጥነት አረገልን። ፒአይቲውን አድ አያረግም ሆም ሲኤስሲ በማድረጋችን። ከዛ በኋላ ፍላሽ የምናደርገው ስልክ ባትሪ መጠኑን ማድረግ ኦፊሻል የሆነ ኦዲንን ብቻ መጠቀም መገናኘቱን እናይና ፍላሽ እንለዋለን። ይኸው እንደምታዩት ስልኩን ሪፓርቲሽን ሳላረግ ግሬድ ብቻ አድርጌ እና አሁን ያልኳችሁን ትሪክ ተጠቅሜ ከዴድ ቡት ሪስክ ነፃ ሆኜ ወደ አንድሮይድ 16 ቀይሮ ያለው ማለት ነው። ስልኮች ዴድ ቡት እንዳይሆኑባችሁ አሁን ያልናችሁን ነገር በመተግበር አደጋውን መቀነስ ወይም መከላከል ትችላላችሁ እያልን ቪዲዮአችን ጠቃሚ ሆኖ ካገኛችሁት ፎሎ አድርጉን።